አስቡት ገና 34 ዓመታችሁ ነው። ጄኔራል አይደላችሁም፣ ፖለቲከኛ አይደላችሁም፣ ተራ ጦር መሪ ናችሁ። ለዛውም ምድር ላይ አለች በተባለች ደሃና ሰላም በራቃት ሀገር። የውጭ ኃይላት የሀገራችሁን መሬት እንዳሻቸው ተቆጣጥረውታል። የሀገራችሁ መሪ ደግሞ የውጭ ኃይላት አገልጋይ ነው። ከሁሉም የሚከፋው ደግሞ የሀገራችሁ ወርቅና ማዕድናት ተቆፍረው ከወጡ በኋላ ፈረንሳይና አሜሪካ ይከፋፈሉታል። ካለምርጫ ቅስቀሳና ካለምርጫ በአንድ ባልተጠበቀ ሌሊት የትግል ጓዶቻችሁን አስተባብራችሁ መፈንቅለ መንግስት አካሄዳችሁ። ከዛም የሀገራችሁ ከፍተኛ ስልጣን ላይ ተቀመጣችሁ። 100 የማይሞላ ወታደርን ከመምራት ልትወድቅ የደረሰችን ሀገር ወደ መምራት፣ አሸባሪዎችን ከመዋጋት ሙሉ ምዕራቡን ዓለም ወደ መዋጋት ተሸጋገራችሁ። ይህ የኢብራሂም ትራኦሬ ታሪክ ነው። በ1981 ኢትዮጵያ በድርቅና ጦርነት ስትለበለብ ዓለም ኤችአይቪን ዓለም አቀፍ በሽታ አድርጎ ሲቀበል ቡንዴክ በምትባል ትንሽዬ ቡርኪና ፋሶ አውራጃ ደግሞ ኢብራሂም ትራኦሬ ከተራውና ደሃው የቡርኪና ፋሶ ማህበረሰብ ተወለደ። ስልጣን፣ ሀብት የሚባሉ ነገሮች በቤተሰቡ በዘሩም የሉም። ልክ እንደ ኩዮቹ ለፈረንሳይ አልገዛም ስላለው ስለ አፍሪካዊ ጄ ጉቬራ ቶማስ ሳንካራ እየሰማ አደገ። በ2002 ዋጋዱጉ በምትባል ዩኒቨርሲቲ የመጀመሪያ ዲግሪውን በጂኦሎጂ ጨረሰ። በዚሁ ዓመት ውትድርናን ተቀላቀለ። ታማኝ፣ ኃይለኛና ጭንቅላት ያለው ወታደር ነበር። ከ10 ዓመት አገልግሎት በኋላ ጂሃዲስት አማጽያንን እንዲዋጋ በሳህል ተመደበ። ሳህል በኒጀር ማሊና ቡርኪና ድንበሮች ላይ የሚገኝ አዋሳኝ ቦታ ሲሆን ዓለም ላይ አደገኛ ከሚባሉ ቦታዎች ውስጥ አንዱ ነው። በሳህልም አሰቃቂውን የአፍሪካ ነባራዊ ሁኔታ መሰከረ። ሞት፣ ክህደትና አድርባይነት። ዋነኛው የታዘበው ነገር ግን ታላቅ የአመራር ጉድለትን ነው። የቡርኪና አመራሮች ይህን አስከፊ ጦርነት የመቋጨት ፍላጎት እንደሌላቸው ተረዳ። የውጭ ኃይሎችም በዓለም ሚዲያ ላይ ላላቸው እይታ እንጂ ቡርኪናን ለመታደግ እንደማይሰሩ ተረዳ። ስለዚህ ይህ የመረረው ወጣት አልተሰደደም፣ አልተሸነፈም ወይም ከበሉት ጋር አብሬ ልብላ አላለም። ትንግርት የሆነ ውሳኔ ወሰነ። በ2015 በመፈንቅለ መንግስት ስልጣን ላይ የወጣው ፕሬዝዳንት ዳሚባ ከ8 ወር በኋላ በመፈንቅለ መንግስት ወረደ። Army officers in Burkina Faso have announced the overthrow of military leader Paul-Henri Damiba. For the second time this year, a military coup has occurred in the African nation of Burkina Faso. መፈንቅለ መንግስቱን ያደረገው ማን ነው? ተራው ወታደር ኢብራሂም ትራኦሬ። ጽናት ያለው በጥንቃቄና በብልሃት የተደረገ ምንም ደም ያልፈሰሰበት ማንም ቀድሞ ያልተነበየው መብረቃዊ መፈንቅለ መንግስት። ለምን መፈንቅለ መንግስቱን አደረገ? ለዓለም ሚዲያዎች የሰጠው ምክንያት ዳሚባ አሸባሪዎችን እየተዋጋ አይደለም የሚል ነበር። እውነታው ግን እንደ ማንኛውም ሰው ዝም ብሎ ከተመለከተ እትብቱን የቀበረባት ሀገር ወደ አመድነት መለወጧ እውነታ እየሆነ መምጣቱ ነው። ከሁሉም በላይ ግን ትራኦሬ አሸባሪዎችን ብቻ አልነበረም መዋጋት የፈለገው። አሸባሪዎችን ቦታው ላይ ተከላቸውንና ኮትኩቶ ያሳደጋቸውን ኃይል ነበር ማስወገድ የፈለገው። ፈረንሳይ አዲሱን የትራኦሬ አገዛዝ አልቀበልም አለች። በ48 ሰዓት ውስጥ ኢኮዋስ ቡርኪናን እንዲወር ጥሪ ያቀረበች። እኛም እያዩ ያሉትን ቪዲዮ ከወደዱት ሰብስክራይብ እንዲያደርጉ ጥሪ እናቀርባለን። እንቀጥል። ኢኮዋስም ከተለያዩ አፍሪካ ሀገራት የሰበሰብኩትን ወታደሮችን በቡርኪና አስገባለሁ ብሎ አስፈራራ። ነገር ግን በተመሳሳይ ጊዜ የትራኦሬ ሰላዮች አዲስ ነገር ይዘው ብቅ አሉ። የፈረንሳይ ጀቶች በማሊ ለሚገኙ አማጽያን ወይም ጂሃዲስቶች መሳሪያና ትጥቅ እያቀረቡ እንደሆነ ለዓለም አሳወቁ። ልብ በሉ፣ እነዚሁ አማጽያን ንጹሃንን በቡርኪና፣ በማሊ፣ በኒጀር የሚያጠቁ ናቸው።
ፈረንሳይም የራሷን ወታደሮች እነሱን ለመዋጋት በሚል ስም ነው ቡርኪና ያስገባችው። ከዛም በቀጥታ ስርጭት ትራኦሬ ቀረበና የፈረንሳይ ወታደሮች ሀገሩን ለቀው እንዲወጡ ጥሪ ያቀረበ። ያኔም ፈረንሳይ ዝም ብላ አላለፈችም። ወደ 300 ሚሊዮን ዶላር ቃል የገባችውን እርዳታ አቆመች። አውሮፓ ላይ ያላትን ተሰሚነት ተጠቅማ ቡርኪና ከየትኛውም የአውሮፓ ሀገር መሳሪያ እንዳገዛ አሳገደቻት። ቀጥላም መጠኑ ያልታወቀ ወርቅ ከቡርኪና በህገወጥ ዲፕሎማሲያዊ ጉዞ ስም አስኮበለለች። ወርቅና የተለያዩ ጥሬ ዕቃዎች ለብዙ አስርተ ዓመታት ከቡርኪና እምብርት ተቆፍረውታሉ። ቢሆንም ረሃብና ቸንከር የቡርኪና ፋሶ መለያ መሆኑን አላቆመም። ይህን አሰቃቂ ታሪክ ትራኦሬ በወራት ውስጥ መለወጡን ቀጠለ። ወደ ሩሲያና ቻይና ፊቱን አዞረ። እርዳታ ሳይሆን ዕውቀት ጠየቀ። ምዕራባውያን ስለ ትራኦሬ ብዙ ነገሮች አወሩ። ሌላ የፕሮክሲ ጦርነት ነው ይላሉ። ሌላ የወታደር ልብስ የሚለብስ አምባገነን ነው ይላሉ። የትራኦሬ መልእክት ግን ግልጽና ያላወላዳ ነበር። አፍሪካ የአፍሪካኖች ነች። ቡርኪና ፋሶ ከአፍሪካ አራተኛ ወርቅ አምራች ሀገር ነች። የሚያሳዝነው ግን ቡርኪና 100 ግራም ወርቅ ስታመርት ፈረንሳይ 90ውን ትወስዳለች። ትራኦሬ ወርቅን የሀገር ንብረት አድርጎ ደነገገ። መንግስታዊ የሆኑ ወርቅ ማውጫዎችን አቋቋመ። ከውጪ ድርጅቶች ጋር የነበረውን ኮንትራት ደግሞ ማየት ጀመረ። አንዳንዶቹን አስወጣ፣ አንዳንዶቹን ደግሞ ውላቸውን እንዲያስተካክሉ አስገደደ። በአፍሪካ ታሪክ ተመሳሳይ ነገር ያደረገ መሪ ትዝ አላችሁ? አስቡ፣ ድጋሚ አስቡ። ልክ ናችሁ፣ ቶማስ ሳንካራ። ለዚህም ነበር ሳንካራ በፈረንሳይ አቀናባሪነት እስከ መጨረሻው የተወገደው። ህዝባዊ ንቅናቄንና ጦርነትን አንድ ላይ ማስኬድ ከባድ ነው። ቡርኪና ፋሶ አሁንም ጦርነት ላይ ነች። ወደ 60% የሚሞላው የቡርኪና ክፍል በመንግስት ቁጥጥር ስር አይደለም። 2 ሚሊዮን ሰዎች ተፈናቅለዋል። 6.5 ሚሊዮን ደግሞ አስቸኳይ ምግብ፣ መጠለያና ሰብአዊ እርዳታ ያስፈልጋቸዋል። ተቺዎች ትራኦሬ ሐሳቡን መናገርና የሚዲያ ጦርነት ላይ እንጂ ማስተዳደር ላይ አተኩረም ይሉታል። በራሱ ጓዳ ያለውን ጦርነት ትቶ ስለ ፈረንሳይ ሳወራ ነው የሚሉትም አሉ። ሌሎች ደግሞ ቡርኪና በቅርቡ መፈራረሷ እንደማይቀር ይመሰክራሉ። ደጋፊዎቹ ግን ያዩት ነገር ሳይኖር አይቀርም። ትራኦሬ እንደ ፕሬዝዳንት አይለብስም፣ በቅንጦትና በድሎት አይኖርም፣ ሹፌር አያስፈልገውም፣ ቅንጡ ቤቶች ለራሱ ሲሰራ አልታየም። ልክ እንደ ቶማስ ሳንካራ ለአድናቂዎቹና ለተከታዮቹ ዳግማዊ ሳንካራ ነው። ለህዝብ ሲል ራሱን የሚሰዋ መሪ፣ የንቅናቄና የለውጡ ምሳሌ፣ ለቡርኪና ፋሶ ብቻ ሳይሆን ለሙሉ አፍሪካ። ኢብራሂም ትራኦሬ ትንግርት የሆነ ሰው ነው። ሚሊዮኖች እንዲያስቡና እንዲነሳሱ ያደረገ ሰርቶ አሰሪ መሪ፣ በዛው ልክ ደግሞ ምዕራቡን ያስደነገጠ። ዓላማው ላይ ሊሳካለት ይችላል። በፈረንሳይ ሊገደል ይችላል። አብዛኞቹ እንደሚፈሩት አምባገነን ሊሆን ይችላል። ወይም ደግሞ አፍሪካን እስከ መጨረሻው ይለውጣታል። በዚህም አለበዚያ ግን እንቅስቃሴው ከሌሎቹ የአፍሪካ መሪዎች እንደሚለይ ማመን ያስፈልጋል። ለዛም ነው ግማሹ ዓለም ሲያመልከው ቀሪው ደግሞ እየፈራው ያለው።